ክቡር ፕሮፌሰር ብርሃኑ ነጋ በትምህርት ዘርፍ ከሀ እስከ ፐ የተጀመረው ሙከራ ጥረት እየተገኘ ያለው ውጤት ያስደንቃል። ይሄ ውጤት አንድ የተቃዋሚ ፓርቲ አመራር ሲመራ ደግሞ የበለጠ ያስደንቃል። ልክ እንደዚህ እንዳንተ ኢትዮጵያን ወደው የኢትዮጵያን ፖሊስ ተቀብለው ኢትዮጵያን በማገልገል ምርታ የሚያመጡ ሰዎች በስተው አንድ ፓርቲ አጌንስት አንድ ከሚታይ አንድ ሶስት የምናይበት ግን ሁሉም ለአንድ ዓላማ ለአንድ ሀገር እጃቸውን አጽድተው የሚሰሩበትን መንገድ ለመፍጠር ብንጥር ጥሩ ነው። ቲፎዞነታችን ለጥፋት ብቻ ባይሆን ልማት ስናይ መልካም ነገር ስናይ ማድነቅ የምንችል ቢሆን ብንተባበር ይበልጥ አዋጭ ይሆናል ብዬ አስባለሁ። ለመንግስት ሹመኞች የመጨረሻ መልእክቴ እንደዚህ ያለው መድረክ በጣም ጠቃሚ ነው። አንዳንዶች ስራዎቻችሁን አድንቀዋል፣ የጎደለ ጠይቀዋል። በተቋሞቻችሁ እቅድ ውስጥ አስገብታችሁ በጀት ካለ በበጀት ከሌለ ለምናችሁ ማገዝ እንዲህ ባለው መድረክ ጊዜ ውስጥ የተስተካከለ ምስጋና የሚያሰጥ ነገር ነው። ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ።